ሚኒስትር እንዲወጣ ከፓርቲ ውሳኔ ውጭ በተቃርኖ ለህዝብ መናገር፣ ውስጥ እጅ ማውጣት፣ ውጭ መቃወም፣ ወንጀለኛ መሸሸግ፣ ኢትዮጵያ በሁሉም ከሁሉም ለሁሉም ተቋም ይኑራት ሲባል አሁን አፋር አሁን ሶማሌ የሚባለው እንዴት ከኛ እኩል ድምጽ ያወጣል የሚል አካታች የሆነን ፖለቲካ የሚቃረን ሐሳብ በስፋት ተሰርቷል። የኢትዮጵያን ፖለቲካ ከገዢ ፓርቲ አንጻር የፈወሰው ትልቁ ውልደት የብልጽግና መፈጠር ነው። ብልጽግና ሲፈጠር በፖለቲካ መድረክ ያላቸውን ቁማር እንዲቆረጥ አድርጓል። ትልቅ ድል የብልጽግና መፈጠር ነው። በእርግጥ ብልጽግና አሃዳዊ ነው፣ ብልጽግና እንደዚህ ነው ብለው ሞክረዋል። ብልጽግና አሃዳዊ አይደለም። ብልጽግና እውነተኛ የፌዴራል ሲስተም ይፈጥር ፓርቲ ነው። ብልጽግና ሁሉም ብሔሮች በቋንቋቸው በባህላቸው ተከብረውባት እምዬ የሚሏት ኢትዮጵያ እንድትኖር የሚፈልግ ኃይል ነው እንጂ አንዱ ከፍ አንዱ ዝቅ እንዲል አይፈልግም። አንዱ ቋንቋ እንዲታይ አንዱ እንጠፋ አይፈልግም። አልታገለም። ለዚህ ነው ሁሉም ህዝቦች በእኩል የሚሳተፉበት ተቋማት ለመገንባት ጥረት የሚያደርገው።